ፊልሙም ሲጀምር በ1981 ቀልደኛና ቅናተኛውን ኮሜዲያን አርተር ፍሊክ እያሳየን ነው። አርተርም ከእናቱ ከፔኒ ጋር በጎተም ከተማ ይኖራል። ጎተም ከተማም በወንጀለኞችና በስራ አጦች የተሞላች ነች። ህዝቦቿም መብት የተነፈጋቸውና ድሆች ናቸው። አርተርም የጤና እክል ገጥሞታል። ዝም ብሎ እንዲስቅ የሚያደርገው አንድ ቀን አርተርም ሰዎች ይደበድቡታል። ራንድል የተባለ የስራ አጋሩም ለአርተር ራሱን እንዲጠብቅ ሽጉጥ ይሰጠዋል። አርተርም ሶፊ የተባለች ጎረቤቱን ይተዋወቃታል። በቀጣይ ትዕይንትም አርተር ሆስፒታል ውስጥ ለህፃናት ሾው እያሳየ ሽጉጡ ይወድቅበታል። አርተርም ከስራው ይባረራል። አርተር በክላውን ሜካፑ ባቡር ውስጥ ቁጭ ብሎ ሳለ ሶስት ሰዎች ይመቱታል። አርተርም ወደ መሬት ይወድቃል። ሁለቱም ተኩሶ ይገላቸዋል። አንደኛውን አሳዶ ይገለዋል። ሜሰን ዋይን የተባለ እውቅ ጋዜጠኛ ግድያውን ይዘግበዋል። አርተርም የገንዘብና የመድኃኒት ድጋፉ ይቆምበታል። በሌላ ትዕይንት ሶፊም የአርተር የሚያቀርበው ኮሜዲ ናይት ላይ ትገኛለች። ኮሜዲ ናይቱ ካለቀ በኋላ ሞሪን ፍራንክሊን የአርተር ቀልዶችን እያሳየ አርተር ላይ ይቀልድበታል። ፔኒ ለቶማስ የጻፈችለትን ደብዳቤ ያነበዋል። አርተርም የቶማስ ልጅ እንደሆነ ያውቃል። በሩን ይደበድብ ጀመረ። አርተርም ብሩስ የተባለ የቶማስ ልጅ ጋር በመሄድ እሱን ማውራት ይጀምራል። አልፍሬድ የተባለ ሰውዬም ወደ እነሱ ይመጣና ቶሎ አርተርን ያባረረዋል። አርተርም ወደ ቤቱ ሲመለስ ፔኒ ወደ ሆስፒታል ስትወሰድ ይመለከታል። አርተርም ከቶማስ ጋር ፊት ለፊት ይጋፈጣል። ቶማስም ፔኒ እውነተኛ እናቱ እንዳልሆነች ይነግረዋል። አርተርም ወደ አርክሄም ሆስፒታል ይሄዳል። ከዛም የፔኒን ፋይል ይሰርቃል። ፋይሉም እንደሚለው ፔኒ አርተርን በማደጎ እንዳሳደገችው ነው። ለገንዘብም ስትል እንደጎዳችው ነው። አርተርም በንዴት ወደ ቤቱ በመመለስ ሶፊ ቤት ቁጭ ብሎ ሶፊ ታገኘዋለች። ሶፊም በፍርሃት አርተር ከቤት እንዲወጣላት ትጠይቀዋለች። ከጥቂት ቀናት በኋላም ፔኒን ሆስፒታል ውስጥ ይበላታል። አርተርም ትልቅ የቲቪ ሾው ላይ ሊቀርብ እንደሆነ ምክንያት በማድረግ የስራ ባልደረቦችን ራንድሊንና ጋሪን በቤት ይጋብዛቸዋል። ከዛም አርተር ራንድሊን ይገለዋል። ምክንያቱም ከስራ ስላስባረረው። ሁለት ፖሊሶች አርተርን እየተከታተሉት በመንገድ ላይ እየደነሰ ወደ ባቡር ውስጥ ይገባባቸዋል። ባቡር ውስጥም ሽጉጥ ተተኩሶ ብጥብጥ ይነሳል። አርተርም ያመልጣል። አርተር ቀጣይ ስርጭት ውስጥ ላይ ከመቅረቡ በፊት ጆከር ብለው እንዲያስተዋውቁት ይነግራቸዋል። አርተርም ወደ መድረኩ እየደነሰ ይገባል። ስላደረጋቸው ወንጀሎች ሁሉንም አንድ በአንድ ይናገራል። አርተርም ሞሪንን ይገለዋል። አርተርም ፖሊሶች ተይዞ ይወሰዳል። ቶማስና ሚስቱ አንድ የክላውን ማስክ ያረገ ሰውዬ መጥቶ ይገላቸዋል። እየተወሰደበት የነበረው መኪና ተገጭቶ ይገለበጣል። መኪናው ላይ ሆኖ ይደንሳል። በቀጣይ ትዕይንትም አርተርን ሳይካትሪስት ካወራው በኋላ በጫማው የረገጠውን የደም ምልክቶች እያሳየን ያበቃል።